ቢትኮይንን ግዙ እንግዛ የሚሉ ብዙ ሰዎች አሉ። በኋላ ይጨምራል 150 ሺህ ይገባል እየተባለ ነው። አሁን ለምሳሌ ቢትኮይን አሁን ካለበት ቦታ ከ77,000 $፣ ተነስቶ 150,000 $፣ ቢገባ ስንት ብር ነው የምታገኘው? ወደ 77,000 ወይ ደግሞ 75,000 $፣ ነው የምታገኘው። ይሄም ደግሞ መቼ እንደሚገባ አይታወቅም። ገና በተስፋ ግን 77,000 $ እናስይዛለን ማለት ነው። ነገር ግን አንድ ሪያሊቲ ልንገራችሁ። ገና ያን ሁሉ ከመጠበቅ ሎንግ ተርም ከመጠበቅ አሁኑ እየሰራን ወይ ደግሞ ገዝተን በማስቀመጥ እዛ ገና የማይታየውን አሁን የሚታይ አለ። የሚታይ ፕሮዳክት አለ በጣም ብዙ የሚሰሩ እኔ የምሰራቸው ማለት ነው። በዛ ሎጂክ ለምሳሌ 77,000 እዛ ከምታመጣ አሁን ለምሳሌ ይሄ ፕሮዳክት 70 አሁን ለምሳሌ በየቀኑ 1,000 ብር ይሄዳል። በየቀኑ በወር ውስጥ ራሱ ብትመጡ ስንት ቀን ያለው? 4 ወር ነው ያለው። በየቀኑ 1,000 $፣ ይሄዳል። ያንን 77,000 $፣ እዚህ ጋር የነበረውን ቢትኮይን 77,000 ብታመጡት ይሄ ፕሮዳክት ላይ ብታደርጉ እኔ የምሰራው ላይ አሁንም ራሱ ሰርቼ ያሳያቸዋለሁ። እዚህ ጋር ሊንኩን ታዩታላችሁ ከስር በኩል ያለውን። አሁን ይሄ ፕሮዳክት 77,000 $፣ እዛ ከምታደርግ እዚህ ጋር 70,000 72,000 73,000 ብታመጣ በየቀኑ 1,000 $ብንሰራ በሳምንት 5,000 $፣ ነው የምንሰራው። በወር 20,000 $፣ ነው የምንሰራው። ዱይሲ በወር 20,000 $። ባለፉት በሚቀጥሉት የሚታይ ነው እንግዲህ ይሄ ያኛው ቢትኮይን ገና በተስፋ ነው። ይሄ ግን የሚታይ ነው። በወር እስከ 20,000 $፣ ይሰራል ማለት ነው። በቀን 1,000 ከሰራ በሚቀጥሉት 4 ወር ውስጥ ብንሰራ ወደ 80,000 ይሰራል። ገና በተስፋ ቢትኮይን 1 አመት 2 አመት 77,000 $፣ ተነስቶ 150,000 ይገባል ብለን ከምንጠብቅ የሚታየውን ነገር 1 አመት ሳይሞላ ራሱ መስራት እንችላለን። ይሄን ለማወቅ ለመረዳት ግን ትምህርት ያስፈልጋል፣ መረጃ ያስፈልጋል። ምን ፕሮዳክት እንደሚሰራ ማወቅና የማይንድ ሴታፕ ካወቃችሁ ይሰራል ማለት ነው። አያችሁ ሎጂኩን። ቢትኮይንን ገና 177,000 ብር ያተርፋል ብለን በ77,000 ብር ዛሬ ገዝተን ብናስቀምጠው ቢትኮይን ይኸው ተመልከቱት። 77,000 $፣ ብናስቀምጠው ይኸው ቢትኮይን ዛሬ ፕራይሱ ስንት ነው? 77,000 ነው። ይኸው 77,200 አሁን ያለበት ተመልከቱት። ይሄን ሁሉ $1,000 እዛ ላይ አስቀምጠን ገና በተስፋ ከምንጠብቅ ዛሬ እየሰራን ያንን ብር በአጭር ጊዜ መመለስ እንችላለን። ነገር ግን እውቀት ያስፈልጋል። ምን እንደምንነግድ በምን ስትራቴጂ የሚለው ደግሞ እውቀት ስለሚያስፈልግ ከኪሳራ ለመውጣት ብራችን እንዳይበላ ማለት ነው። እንዲሁም ቢትኮይንን 77,000 ብር ገዝተን ልናስቀምጣለን የምንሄደው ምንም ሳናየው። ይሄን ግን እያየ ነው በየቀን 1,000 $፣ ሰርተንበት ብንወጣ በዛው ብር በሚቀጥሉ 6-7 ወር ውስጥ ከ1 አመት መሀል ብሩን ሙሉ 100% መስራት ይቻላል። ግን እውቀት ያስፈልጋል፣ መረጃ ያስፈልጋል። እንደዚህ አይነት ነገሮች የመሳሰሉትን ግን ለማወቅ ወደኛ ከመጣችሁ ለምሳሌ እኔ አሁን ይሄን የሚፈልጉ ሰዎችን ላሰራ ይችላሉ። ራሴ ስለምሰራ እንደዚህ መምጣት ይቻላል። ለምሳሌ አሁን በዚህ በኩል አሁን አዋሽ ፋይናንስ ግሩፕ ጋር ብትመጡ www ብላችሁ awashfinance.com ይሄው አዋሽ ፋይናንስ ካምፓኒ ይሄ ነው ስራው። ዌብሳይቱ ይሄው www.awashfinance.com ይሄው የሚሰራ ስራ ይሄን ይዞ መጥቶ ያስተምራል። ይሄን መንገድ ያሳያል ማለት ነው። ከመጣችሁ ይሄ ፎሬክስ፣ ክሪፕቶ፣ ቡክኪፒንግ የመሳሰሉትን ስራ እንሰራለን። ዋናው ግን ሰዎችን ኮች በማድረግ ትምህርት እንዲማሩ ማድረግና ገንዘብ እንዲሰሩ ማድረግ በጣም ትንሽ ነው። ፉል ኮርስ ኮምፕሊት ይሄን ትማራላችሁ። ቼክ አድርጋችሁ ስልካችን ወስዳችሁ ደውላችሁ ጠይቁን። ዘዴ ነው ዋናው። ታንኪዩ። በደህና ዋሉ።